ሰላም ቤተሰቦች እንዴት ናችሁ? እንግዲህ በዛሬ ትምህርታችን ደግሞ ፕሬዘንት ሲምፕል እንማራለን ወይ ደግሞ አይዱ አደርጋለሁ የምንላቸውን የአገላለጽ አይነቶች በደንብ በስፋት የምናይበት ቪዲዮ ነው። ካሁን በፊት ስለ ፕሬዘንት ኮንቲኒዩስ ቴንስ ሰርችላችኋለሁ፣ ተመልሳችሁ ማየት ትችላላችሁ። በየቴንሱ የምሰራላችሁ ቪዲዮ ሁለት ነው። አንደኛው ኤክስፕረስ የማረግበት የማብራራበት ነው፣ ሌላኛው ደግሞ ጥያቄ ነው ማለት ነው። ስለዚህ ሁለት ቪዲዮ ሰርቻለሁ ማለት ነው፣ ለፕሬዘንት ኮንቲኒዩስ ማብራሪያና የጥያቄ ቪዲዮ ማለት ነው። በዛሬ ደግሞ ፕሬዘንት ሲምፕል ነው የምናየው። አይዱ ወይ ደግሞ አደርጋለሁ እሆናለሁ እያልን የምንናገርባቸው የአገላለጽ አይነቶች ናቸው ማለት ነው። እና ወደ 5 አካባቢ የሚደርሱ መረዳት ያለብን ዋና ዋና ነጥቦች አሉ። እነሱን በጥራት ለመግለጽ ሞክራለሁ። እስከ መጨረሻው በደንብ ተከታተሉ። ጥያቄ ካላችሁ ደግሞ መጨረሻ ላይ መጠየቅ እንድትችሉ ማለት ነው። እሺ እንግዲህ የመጀመሪያው ፕሬዘንት ሲምፕልን የምንገልጽበት ምክንያት ወይ ደግሞ የምንገልጽበት ሁኔታዎችን አሳያችኋለሁ። ለምሳሌ እዚህ ላይ አሌክስ ኢዝ ኤ በስ ድራይቨር። ለምሳሌ አሌክስ የመኪና አሽከርካሪ ነው ወይ ደግሞ የባስ አሽከርካሪ ነው እንላለን። በት ናው ሂ ኢዝ ኢን ቤድ አስሊፕ። እሱ አሁን ምን ላይ ነው? ተኝቷል። ስለዚህ አሽከርካሪ ነው ሰውየው፣ ግን አሁን ተኝቷል። ምን እንለዋለን ይህን ሰውዬ? he is not driving a bus። አሁን ላይ እየነዳ ነው አይደለም። ስራው ግን ምንድነው? መኪና ማንዳት ወይ ደግሞ በስ ማሽከርከር ነው ማለት ነው። እንደዚህ አይነት ሲቹዌሽን ሲገጥማችሁ የምትጠቀሙት ነው ማለት ነው ፕሬዘንት ሲምፕል የምንለው። እንግዲህ አሌክስን ምን እንለዋለን ማለት ነው? he drives a bus እንላለን። ምን ያደርጋል እሱ? ስራው ምንድነው? ሁልጊዜ የሚያደርገው ነገር ምንድነው? he drives a bus። አሁን ተኝቶ እንኳን ቢሆን ስራውን ስንገልጽ he drives a bus ባስ ይነዳል ብለን ወይ ደግሞ ባስ አሽከርካሪ ነው ስንል በዚህ መልክ እንገልጸዋለን ማለት ነው። ስለዚህ drives የሚለው ቨርብ ነው፣ ድርጊት እያደረገ የሚኖረው ነገር ነው ይሄ እና በሲምፕል ፕሬዘንት ቴንስ እንገልጸዋለን ማለት ነው። ሌላኛው አንድ እዚህ ላይ በዚህ ቴንስ ጊዜ መጠንቀቅ ያለብን በሳብጀክት ቨርብ አግሪመንት የሚባለው ነው። ያ ማለት ቨርቦች ሁለት አጠቃቀም ይኖራቸዋል። ምን ልላችሁ ፈልጌ ነው? ኤስ እና ኢኤስ ምንጨምርባቸው ይኖራሉ እንደ አንድ መደብ ማለት ነው። ወይ ደግሞ ዝም ብለን በጥሬው ኤስ ወይ ደግሞ ኤስ አንጨምር ምንጠቀማቸዋሉ። መቼ ለሚለው አይ፣ ዊ፣ ዩ፣ ዘይ ሳብጀክቶቻችን የሚሆኑ ከሆነ ምንጠቀመው ቨርቡን ኢንፊኒቲቭ ፎርምስ ኦፍ the verb without s or es ነው ማለት ነው። ስለዚህ ድራይቭ፣ ወርክ፣ ዱ ልንል እንችላለን ዊዛውት ኤስ ወር ደግሞ ኢኤስ ማለት ነው። ነገር ግን ሳብጀክቶቻችን የአረፍተ ነገሩ ባለቤቶች ሂ፣ ሺ ወይ ደግሞ ኢት የሚሆን ከሆነ ኤስ ወይ ደግሞ ኢኤስ እንጠቀማለን ማለት ነው። ስለዚህ ለምሳሌ ድራይቭስ፣ ወርክስ፣ ዳዝ እንላለን ማለት ነው። ስለዚህ መቼ ኤስ እንጠቀማለን መቼ ኢኤስ እንጠቀማለን የሚለውን በቀጣይ አብራራላችኋለሁ። ትንሽ ታገሱኛላችሁ ማለት ነው። ስለዚህ በዚህ ሁኔታ ሲምፕል ፕሬዘንት ቴንስን እንጠቀማለን ማለት ነው። ይሄ የመጀመሪያው ሁኔታው ነው። ሌላኛው ስለ ሲምፕል ፕሬዘንት ቴንስ ማወቅ ያለባችሁ ነገር we use the present simple to talk about things in general። መቼ እንጠቀማቸዋለን? ነገሮችን እንደ አጠቃላይ ስንናገር ማለት ነው። ስለ ነገሮች ጠቅለል ያለ ነገር ስናወራ ፋክት ሊሆን ይችላል፣ ጀነራሊ ተቀባይነት ያላቸው እውነቶችን ስንገልጽ ሊሆን ይችላል፣ ስንመሰክር ሊሆን ይችላል ማለት ነው። ስለዚህ ለዚህ አይነት ዓላማ እንጠቀማቸዋለን። we use it to say that something happens all the time or repeatedly ወይ ደግሞ ነገሮች ሁሌ ይሄ ጀነራሊ ሁሌም ያለ የሚኖር አይነት ፋክቶችንም ልንገልጽባቸው እንችላለን፣ ወይ ደግሞ በተደጋጋሚ የምንፈጽማቸው ወይ ደግሞ የሚፈጸሙ ተግባራቶችን ልንገልጽበት እንችላለን። ድግግሞሽ የሚለውን አስምሩበት። ሁሌ እውነት ነው የሚኖርን ፋክት ወይ ደግሞ እውነታ አሊያም ደግሞ በተደጋጋሚ እየሰራ ነው የምንኖረውን ነገር የሚሰራ የሚተገበርን ተግባር በሲምፕል ፕሬዘንት ቴንስ እንገልጸዋለን ማለት ነው። or that something is true in general። ያው in general ደግሞ አሁንም ያው አንዳንድ ነገሮች በድግግሞሽ የምናረጋቸው አሉ። አንዳንድ ነገሮች ደግሞ as a fact ያሉ ስንወለድም እያለንም ያሉ እውነታዎች አሉ ማለት ነው። እንደዚህ አይነት ነገሮችን እንጠቀምባቸዋለን። ለምሳሌ ምሳሌዎችን እንመልከት። ለምሳሌ ነርስስ ሉክ አፍተር ፔሸንትስ ኢን ሆስፒታልስ
ምን እያለን ነው? ነርሶቹ በሆስፒታል ውስጥ ታካሚዎችን ይንከባከባሉ ይለናል። ይህ አሁን ምንድን ነው? ፋክት ነው አይደለ? ይህ ፋክት ነው። ፋክቶችን የምንገልጸው በሲምፕል ፕሬዘንት ቴንስ ነው ማለት ነው። ስለዚህ እዚህ ላይ ቨርባችን ወይ ደግሞ የምናደርገው የተግባሩ ምንድነው? ሉክ አፍተር የሚለው ነው ማለት ነው። ሁለተኛ ኤግዛምፕል አይ ዩዥዋሊ ጎ አዋይ አት ዊክንድስ። አይ ዩዥዋሊ ጎ አዋይ አት ዊክንድስ። ለምሳሌ ዊክንድስ የምንለው ምንድነው? እሁድ ቅዳሜን አይደለ? ስለዚህ እኔ ሁልጊዜ እሁድ ቅዳሜ እወጣለሁ እያልኩ ነው ማለት ነው። ስለዚህ ዩዥዋሊ የሚለው ምንን ያሳያል? ጎ አዋይ ማድረግበትን ፍሪኩዌንሲ ያሳየኛል ማለት ነው። ስለዚህ ዩዥዋሊ ጎ አዋይ። ስለዚህ እዚህ ላይ በድግግሞሽ የሚተገበር ስራ ነው የገለጽኩት ማለት ነው። በላይኛው ሴንቴንስ ግን እውነት የሆነን ነገር ነው የገለጽኩት ማለት ነው። ስለዚህ እውነት የሆኑ ነገሮችንም በተደጋጋሚ የምንገልጻቸው ነገሮችንም ለመግለጽ እንጠቀመዋለን ማለት ነው። ሌላኛው ሶስተኛ ኤግዛምፕል ምንድነው? the earth goes around the sun። መሬት በፀሐይ ዙሪያ ትዞራለች እያልኩ ነው ማለት ነው። ስለዚህ ይሄ ፋክት ነው። መሬት በሆነ ጊዜ የምታደርገው እንደ ልማድ ያላት ነገር ሳይሆን ይሄ አዘ ፋክት ተፈጥሯ የሚፈቅድላት እውነት ነው ማለት ነው። ስለዚህ መሬት በፀሐይ ዙሪያ ትዞራለች የሚለው ወይ ደግሞ the earth goes around the sun የሚለው አዘ ፋክት ወይ ደግሞ አዘ ጀነራል ትሩዝ እንደዚህ አይነት ነገሮችን እንገልጻለን ማለት ነው። ሌላኛው የመጨረሻው ምሳሌ the cafe opens at 7:30 in the morning ወይ ደግሞ the cafe opens at 7:30 in the morning ትላላችሁ። ለምሳሌ ካፌው የሚከፈተው በጠዋት 7:30 ላይ ነው ማለት ነው፣ ወይ ደግሞ 1:30 ላይ ነው ማለት ነው። ስለዚህ ይሄ ስትሉ ምንድነው? ካፌ መክፈት ተፈጥሯዊ የሆነ እውነት ሳይሆን በተደጋጋሚ የምንተገብረው ስራ ነው ማለት ነው። ስለዚህ በተደጋጋሚ የምናደርጋቸውን ነገሮችና በተፈጥሮ እውነት ሆነው ያሉ ነገሮችን ስንገልጽ ይህን ቴንስ እንጠቀማለን የሚለውን በደንብ አጤናችሁ እንድትይዙልኝ ማለት ነው። ሌላኛው ወደ መጀመሪያው ልመልሳችሁ ነው። ለምሳሌ አይ ወርክ ላለው እኔ እሰራለሁ ማለት ነው። ነገር ግን ሂ ወርክስ ነው ማለት ያለብኝ ማለት ነው። ሂ የሚለው ወርክስ የሚለውን ነው የሚወስደው ማለት ነው። ኤስ ያስፈልገዋል። ሂ ሺ ኢት የሚለው ኤስ ይፈልጋል። ያልኩትን መርሳት የለባችሁም ሁሌም ቢሆን። ሌላኛው they teach እነሱ ያስተምራሉ ማለት ነው። ማይ ሲስተር ቲችስ ነው ማለት ያለባችሁ። ለምን? ማይ ሲስተር የሚለው ሺ የሚለውን ሰብጀክት ስለሚያሳይ ማለት ነው። ማይ ሲስተር ቲችስ ትላላችሁ። ሌላኛው ዩ ጎ ትላላችሁ። አንተ ሂድ ወይ ደግሞ አንተ ትሄዳለህ ስትሉ ነው። በት ኢት ጎዝ ነው መባል ያለበት። ኢት የሚለው ኢኤስ የሚል ያስፈልገዋል እዚህ ላይ ማለት ነው። እንዳነገርኳችሁ ነው። ኤስ እና ኢኤስ የሚወስዱ ሁኔታዎችን በሌላ ቪዲዮ ወይ ደግሞ ነግራችኋለሁ። ይህን ጨርሼ ማለት ነው። አይ ሃቭ ያው በትንሹ አይ ሃቭ ላለው አለኝ ስል ነው። ሂ ሃዝ ላለው አለው ስል ደግሞ ስለዚህ ሃቭ ለአይ ጋር የሚሄድ ነው። ሂ ተብሎ ግን ሃቭ ሳይሆን ሃዝ ነው የሚባል ያለበት ማለት ነው። የሃቭ ሲንጉላር ፎርሙ ሃዝ ስለሆነ ማለት ነው። ይህን እንዳጠቃላይ የምንለዋለን ሳብጀክት ቨርብ አግሪመንት እንለዋለን። አይ ሃቭ ስል እኔ ያለኝ ነው፣ እሱ አለው ማለት ስፈልግ ሂ ሃዝ ላለው። ስለዚህ ሃቭ የሚለውን አንዱን አልጠቀምም ማለት ነው። ለሲንጉላር እና ለፕሉራል ብዬ ወይ ደግሞ ለሳብጀክቱን ከቨርቡ ጋር የሚሄደውን መርጬ ነው የምጠቀመው ማለት ነው። ይሄ እንግሊዝኛ እንደ ቋንቋ የሚከተሉት ህግ ነው ማለት ነው። ይህን ሳብጀክት ቨርብ አግሪመንት እንለዋለን። ሌላው ወደ ኤስ እና ኢኤስ የሚከተሉ ቨርቦች ምን አይነቶች ናቸው ከተባለ የምትቀጥሉበት ቨርብ መጨረሻው ላይ ያለው ፊደል ኤስ የሚሆን ከሆነ ወይ ደግሞ ሁለት ኤስ የሚሆን ከሆነ አሊያም ደግሞ ኤስ ኤች የሚሆን ከሆነ ወይ ሲኤች የሚሆን ከሆነ ወይ ደግሞ ኤክስ የሚሆን ከሆነ መጨረሻ ላይ አንዳንዴም ደግሞ ኦ የሚሆን ከሆነ መጨረሻው ኢኤስ ይጨመርበታል። ኦኬ፣ ይህ ህግ ነው። ይሄን ያዙ። ከዚህ ውጭ በሚሆኑ መጨረሻዎች ግን ሁሌም ቢሆን ኤስ ብቻ እንጨምራለን። ይህ ለሰብጀክት ቨርብ አግሪመንት ላይ ቨርቦች ላይ የምንጠቀመው ህግ ነው ማለት ነው። ሌላው ኤስ ወይ ደግሞ ኤስ የሚጨምሩ ብዙ የቃል ክፍሎች አሉ። እነሱም በሌላ ቪዲዮ የምናየው ነው የሚሆነው ማለት ነው። ኦኬ፣ አሁን ሁለት አጠቃቅሞችን አይተናል። ኦኬ፣ ወደ ሶስተኛው ስንመጣ ደግሞ ኔጌቲቭ ሴንቴንሶች እና ፖዚቲቭ ሴንቴንሶች ኩዌስችኖችን እንዴት
እንጠቀማለን። በዚህ እነዚህ ይህን ቴንስ እንጠቀም ማለት ነው። ወይ ደግሞ በእነዚህ ሁኔታዎች ውስጥ ሆነን በፕሬዘንት ሲምፕል ሲቹዌሽን ውስጥ ሆነን ጥያቄ እንዴት ነው የምንጠይቀው፣ ወይ ደግሞ ኔጌቲቭስ ወይ ደግሞ አፍራሽ ቃልስ እንዴት ነው የምንጠቀመው የሚለውን እንመለከታለን። እንግዲህ ጥያቄ ለመጠየቅ ዱ ወይ ደግሞ ዳዝን እናስቀድማለን ከንግግራችን አስቀድመን ማለት ነው። ለምሳሌ ዱ የምንጠቀመው ዱ አይ ዊ ዩ ዘይ ከሆነ ነው ማለት ነው። ዳዝን የምንጠቀመው ደግሞ ሂ ሺ ኢት ከሆነ ነው ማለት ነው። ስለዚህ ለሂ ለሺ እና ለኢት ዳዝን ትጠቀማላችሁ። ለአይ ዊ ዩ እና ዘይ ደግሞ ዱን ትጠቀማላችሁ ማለት ነው። ከዛም በኋላ ቨርቡን ትጠቀሙታላችሁ። ሶ አይ ዊ ዩ ዘይ ወርክ ድራይቭ ዱ ማለት ትችላላችሁ። ሂ ሺ ኢት ብላችሁ ወርክ ድራይቭ ዱ ማለት ትችላላችሁ። ስለዚህ ነገር ግን አይ ዊ ዩ ዘይ ከመጠቀማችሁ በፊት ዱን እንዳትረሱ፣ ሂ ሺ ኢት ከመጠቀማችሁ በፊት ደግሞ ዳዝን እንዳትረሱ ማለት ነው። ስለዚህ በዚህ ሁኔታ ጥያቄዎችን መጠየቅ ትችላላችሁ ማለት ነው። ሶ ወደ ኔጌቲቭ ስንመጣ ግን ከመሃል ነው የሚሆነው። መጀመሪያ ላይ አይደለም የሚሆኑት፣ ከመሃል ነው የሚመጡት፣ ወይ ደግሞ ከቨርቡ ቀድመው ነው የሚገቡት ማለት ነው። በሰብጀክቱና በቨርቡ መካከል ይሆናሉ። ለምሳሌ አይ ዊ ዩ ዘይ ብላችሁ ዶንት ትላላችሁ። ከዛ ወርክ ድራይቭ ዱ ማለት ትችላላችሁ። በሲንጉላር በሚሆንበት ጊዜ ግን ሰርድ ሰብጀክት ሲንጉላር በሚሆን ሰርድ ፐርሰን ሲንጉላር በሚሆንበት ጊዜ ግን ሂ ሺ ኢት ብላችሁ ዳዝንትን ትጠቀማላችሁ። ዳዝንት ብላችሁ ሌላኛው ወርክ ድራይቭ ዱ መጠቀም ትችላላችሁ ማለት ነው። ኦኬ። ስለዚህ በዚህ መካከል በጥያቄ ዱና ዳዝን ታስቀድማላችሁ። በኔጌቲቭ ወይ ደግሞ አፍራሽ ትርጉም ሲኖረው ደግሞ ዱንና ዶንትንና ዳዝንትን ከመሃል ተከታላችሁ ማለት ነው። ዶንትን የምትከቱት አይ ዊ ዩ ዘይ በሚሆን ጊዜ ነው። ዳዝንትን የምትከቱት ደግሞ ሂ ሺ ኢት በሚሆን ጊዜ ይሆናል ማለት ነው። ኦኬ። ለምሳሌ ምሳሌዎችን ማየት እንችላለን እዚህ ላይ የበለጠ ለማብራራት ያክል ማለት ነው። ለምሳሌ የመጀመሪያው ምሳሌያችን አይ ኬም ፍሮም ካናዳ፣ ከካናዳ ነው የመጣሁት። ዌር ዱ ዩ ኬም ፍሮም፣ ከየት ነው የመጣኸው ትላላችሁ። ስለዚህ እዚህ ላይ ጥያቄ ነው አይደል? ስለዚህ ዱ ዩ ኬም ፍሮም የሚለው ዱ ቀድሞ ይመጣል ከዩ ስለሆነ ሳብጀክታችን ማለት ነው። ዌር ዱ ዩ ኬም ፍሮም እንላለን። እዚህ ላይ ተመልከቱ። ሌላኛው ኔጌቲቭ ሴንቴንስ ስንናገር ደግሞ አይ ብለን ዶንት እንላለን። ዶንት ጎ። ስለዚህ ከአይ እና ከጎ መካከል ማን አለ? ዶንት አለ ማለት ኔጌቲቭ ሴንቴንስ ላይ። ስለዚህ አይ ዶንት ጎ አዋይ ቬሪ ኦፍን፣ ብዙ ጊዜ አልወጣም እያልኩ ነው ማለት ነው። ሌላኛው ድጋሚ ጥያቄ ነው። ዋት ዳዝ ዲስ ወርድ ሚን፣ ይህ ቃል ምን ማለት ነው ብላችሁ ስትጠይቁ ዋት ዳዝ ዲስ ወርድ ሚን። ስለዚህ ዲስ ወርድ የሚለው ኢት የሚለውን ሳብጀክት ያሳይልናል። ስለዚህ ዋት ዳዝ ዲስ ወርድ ሚን፣ ስለዚህ ይሄ ቃል ምን ማለት ነው እያላችሁ ነው ማለት። ስለዚህ ዳዝ የሚለው ሳብጀክቱን ቀድሞ ይገባል። ከዛ ሚን የሚለው ቃል ግን ኤስ ምናምን አያስፈልገውም ማለት። ለምን? ዳዝ የሚለው ኦልሬዲ የሲንጉላር ሰብጀክት መሆኑን አሳይቶናል ማለት ነው እንጂ ዋት ሚንስ ዲስ ወርድ አይባልም ማለት ነው። ኦኬ። ሌላኛው ምሳሌያችን ራይስ ዳዝንት ግሮው ኢን ኮልድ ክላይሜትስ። ይህኛው ምንድን ነው? ኔጌቲቭ ስቴትመንት ነው ማለት ነው። ስለዚህ ኔጌቲቭ ስቴትመንት ሁሌም ቢሆን ምን ነው የሚሆነው? በሳብጀክቱ እና በቨርቡ መካከል ዳዝንት ወይ ደግሞ ዶንት ይገባል ብለናል። ግን በዚህኛው ኬዝ ራይስ ዳዝንት ግሮው ይለናል። ስለዚህ ሩዝ በቀዝቃዛ አየር ንብረት ውስጥ አይበቅልም እያልን ነው። ስለዚህ ራይስ ዳዝንት ግሮው ኢን ኮልድ ክላይሜትስ። ስለዚህ ዳዝንት የምትለዋ በራይስ እና በግሮው መካከል ነው ያለችው። ዳዝንትን የተጠቀምን ደግሞ ራይስ ነገር ነው። ስለዚህ ኢት ብለን ነው የምንጠራው ማለት ነው። ሶ በዚህ ሁኔታ እንጠቀማቸዋለን ማለት ነው። ሌላኛው እዚህ ላይ አንድ ብዙ ተማሪዎችን የሚሸውድ ዱ የሚለው ቃል ነው። ዱ ኦግዚላሪ ቨርብ ነው። ለመጠየቂያ እንጠቀመዋለን። ራሱን ችሎ ደግሞ እንደ ሜን ቨርብ ያገለግለናል ማለት ነው። ስለዚህ ሜን ቨርብ ምንድነው፣ ኦግዚላሪ ቨርብ ምንድነው የሚለውን በሌላ ጊዜ ማሳያችሁ ቢሆንም ላይ ያለው ጀነራል ሀሳብ ግን ይሄ ነው። ሶ ለምሳሌ ዋት ዱ ዩ ዱ ልንል እንችላለን። ዱ ሁለት ያለ እዚህ ላይ የመጀመሪያው ዱ እንግዲህ በህጋችን መሰረት ጥያቄ ስንጠይቅ ዱን ከሳብጀክቱ አስቀድመን እንጠቀማለን ብለናል። ስለዚህ ዋት ዱ ዩ ዱ። ነገር ግን ከሳብጀክቱ
ቀጥሎ የሚመጣው ሜን ቨርብ ማለት ነው። ስለዚህ ዱ ምን ማለት ነው? እዚህ አንደኛው የመጨረሻው በኩል ያለው ዱ ምን ማለት ነው? አክሽን ነው እንጂ የሚገለጽ ሜን ቨርብ ነው። ምን እያልን ነው? ዋት ለምሳሌ ምን ሊለን ይችላል? አይ ወርክ ኢን ሾፕ ሊለን ይችላል። ዋት ዱ ዩ ዱ ብላችሁ ስትጠይቁ አንድ ሰው አይ ወርክ ኢን ሾፕ ነው የሚለን። ያ ማለት አይ ዱ ኢን ሾፕ እያላችሁ ነው ማለት ነው። ወርክ ዱ የሚለውን ያሳያል አንዱ እንደ ሜን ቨርብ ማለት ነው። ሶ ዱ የሚለው አዝ ሜን እና አዝ አን ኦክሲላሪ ሲገባ እንዳትሸውዱ ለማለት ነው። ሌላኛው ምሳሌያችን ሂዝ ኦልዌይስ ሶ ሌዚ፣ እሱ ብዙ ጊዜ ይሰንፋል፣ ሰነፍ ነው እያላችሁ ነው። ሂ ዳዝንት ዱ ኤኒቲንግ ቱ ሄልፕ፣ ለመርዳት ምንም አይሞክርም፣ አያረግም፣ ምንም አያግዝም እያላችሁ ነው። ስለዚህ ሂ ዳዝንት ዱ እያችሁ ዳዝንት ዱ፣ ዳዝንት የሚለው አፍራሽ ለማሳየት ነው። ዱ ማለት ደግሞ ወርክ አያረግም፣ ዱ አያረግም እያላችሁ ነው ማለት ነው። ስለዚህ ሂ ዳዝንት ዱ ኤኒቲንግ ቱ ሄልፕ፣ እርዳታ ለማድረግ ምንም አይሞክርም፣ አያደርግም እያላችሁ ይሆናል ማለት ነው። ሌላኛው እንግዲህ ጥያቄ ካላችሁ ኮሜንት ላይ ታስቀምጡልኛላችሁ። አራተኛው ልነግራችሁ ፈልገው ምንድነው we use the present simple to say how often we do things። ከላይ የነገርኳችሁን ለማስታወስ ያክል ነው። ነገሮችን ምን ያህል እናረጋቸዋለን፣ ድግግሞሻቸው ምንድን ነው የሚለውን ስታረጉ ሁሌ መጠቀም ትችላላችሁ ኢንቴንስ ማለት ነው። ለምሳሌ I get up at 8 o'clock every morning። ለምሳሌ ጌት አፕ ማድረገው በምን ያክል ፍሪኩዌንሲ ነው? በኤቭሪ ሞርኒንግ ፍሪኩዌንሲ ነው ማለት ነው። በኤቭሪ ሞርኒንግ ሁሌም ሞርኒንግ ጧት እነሳለሁ ማለት ነው። አይ ጌት አፕ አት 8 o'clock ኤቭሪ ሞርኒንግ። ስለዚህ 8 ሰዓት ላይ ሁሌም ጧት 8 ሰዓት ላይ እነሳለሁ ማለት ነው። ወይ ደግሞ በእኛ አቆጣጠር 2 ሰዓት ላይ ሁሌም እነሳለሁ ጧት እያልኩ ነው ማለት ነው። ስለዚህ ይህ መነሳትን ማረግበት ድግግሞሽ ጧት ነው ማለት ነው። ሁሌም ጧት 8 ሰዓት ላይ ነው ማለት ነው። ስለዚህ እንደ ድግግሞሽ በድግግሞሽ የሚደረጉ ነገሮችን ስትገልጹ ይህን ቴንስ ተጠቀሙ። ሌላኛው how often do you go to the dentist? ወደ ጥርስ ሐኪም በምን ያህል ጊዜ ትሄዳለህ እያችሁ ስጠይቃችሁ ምን እያልኳችሁ ነው? በምን ያህል ጊዜ እያልኳችሁ ድግግሞሹን ተግባሩን የምትፈጽሙት በምን ያህል ድግግሞሽ ነው እያልኳችሁ ነው ማለት ነው። ሶ ለዚህ ሲቹዌሽን how often do you go to the dentist እላችኋለሁ። ስለዚህ how often የሚለው ጎ የምታረጉትን እንድትነግሩኝ ነው ማለት ነው ድግግሞሹ። ኦኬ ሌላኛው ጁሊያ ዳዝንት ድሪንክ ቲ ቬሪ ኦፍን። ስለዚህ ይሄ ድሪንክ ቲውን ቬሪ ኦፍን አታደርገውም ማለት ነው፣ በድግግሞሽ አታደርገውም። ስለዚህ ስቲል ስለ ድግግሞሽ እያወራው ነው ማለት ነው። ሮበርት ዩዥዋሊ ጎዝ አዋይ 2 or 3 times a year። ስለዚህ ሮበርት የሚወጣው በአመት ከ2 ወይ ደግሞ 3 ጊዜ ነው በአመት ማለት ነው ብዙ ጊዜ። ስለዚህ የሆነ የሚወጣው ጎዝ አዋይ የሚያደርገው ነገር የሚደጋገመው 2 ወይ 3 በአመት ነው ማለት ነው። ስለዚህ ስለ ድግግሞሽ ስታወሩ ሁሌም ኮምፎርቴብል ሆናችሁ ይህን ቴንስ ተጠቀሙ የሚለው ነው። ሌላኛው የመጨረሻ ብዙ ተማሪዎችን የሚሸውድ ነገር ነገሮችን ለምሳሌ በመናገር ወይ ደግሞ በማድረግ የምትገልጿቸው ነገሮች አሉ። አሁን ድርጅቱን እየገለጻችሁ ሳይሆን ድርጅቱን እያደረጋችሁ በማሳየት ሳይሆን ድርጅቱን ራሱ በማለት የምታደርጓቸው ነገሮች አሉ። ለምሳሌ አይ ፕሮሚስ አይ አፖሎጃይዝ ስላችሁ ለምሳሌ ቃል እገባለሁ ስል በመናገር ማድረገው ነገር ነው እንጂ ለምሳሌ እንደ ማስተማር እንደዚህ አሁን እኔ ይሄ ቪዲዮ እየሰራው እያስተማርኩ ነው ማለት እችላለሁ አይደለ? እያስተማርኩኝ ስም ላወጣለት እችላለሁ ማለት ነው። ግን ፕሮሚስ መግባት ግን እንዲህ ፕሮሚስ ቃል ገባውልህ በማለት የሚፈጠር ነገር ነው ምለው ነገር ነው። ወይ ደግሞ ይቅርታ ስል ካፌ በማውጣት የምጠቀመው ነው ይህን ቃል መግለጽ የምችለው። ገብቷችኋል? ስለዚህ ቃሉ ራሱን የሚገልጽ አይነት ድርጊት በሚሆን ጊዜ እንዴት sometimes we do things by saying something። ስለዚህ በማለት ነው የምናደርገው፣ በመነገር ነው የሚደረገው ያ ነገር ማለት ነው። for example when you promise to do something የሆነ ነገር አደርጋለሁ ብላችሁ ቃል ስትገቡ በመናገር ነው የምትገቡት። ገብቷችኋል? that means ድርጅቱን በማድረግ ነው የምትገልጹት ማለት ነው። we say ለምሳሌ I promise እንላለን። when you suggest something you can say I suggest። አሁን እኔ እመክራለሁ ወይ ደግሞ እንደዚህ ብታረገው እላለሁ ስትሉ በመናገር ነው የምትገልጹት ማለት ነው። ሶ እንደዚህ አይነት ነገሮችን I promise I won't be late አላረፍድም ቃል ገባልሃለሁ እያላችሁ እየገለጣችሁ ነው። I am promising አትሉ። ገብቷችኋል? እዚህ ጋር ለምን ፕሮሚሲንግ ይሄ
የበፊቱን ማየት ትችላላችሁ። ስለ ፕሬዘንት ኮንቲኒዩስ ቴንስ ሰራሁላችሁ፣ እሱን መጠቀም አትችሉ። ዋት ዱ ዩ ሰጀስት አይዱ፣ ምን እንዳረግ ትመክራለህ? ስለዚህ አንተ በማድረግ እንዴት ትገልጸዋለህ እያላችሁ ነው ማለት ነው። አይ ሰጀስት ዳት ዩ፣ እንደዚህ ብታረገው ብላችሁ ትገልጻላችሁ ማለት ነው፣ ትመክራላችሁ ማለት ነው። ስለዚህ አይ አፖሎጃይዝ፣ አይ አድቫይዝ፣ አይ ኢንሲስት፣ አይ አግሪ፣ አይ ሪፊውዝ የሚሉ አይነት ቃላቶችን ለፕሬዘንት ኮንቲኒዩስ ቴንስ መጠቀም አትችሉም። በዚህ ጊዜ ለሲምፕል ፕሬዘንት ቴንስ ብቻ የሚያገለግሉ ናቸው ማለት ነው እነዚህ አይነት ቃሎች። ሌላኛው ኤክሰርሳይዝ በቀጣይ ቪዲዮ ሰራላችኋለሁ። እስከዚያ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ እያለን እንቀጥላለን። በዚህ ፓተርን ነው የምንቀጥለው። እንግዲህ አሁን እያስተማርኳችሁ የሚገኘው ኮርስ እንግሊሽ ግራመር ኢን ዩዝ ይባላል። በጣም ረዥም ነው። ስለዚህ እናንተ ሰፖርት ካላረጋችሁኝ፣ ላይክ ሰብስክራይብ ካላረጋችሁኝ፣ ካላበረታታችሁኝ ለመጨረስ ትንሽ የሚያደክም ነው። ስለዚህ አደራ ሰብስክራይብ ማድረጋችሁን እንዳትረሱ። እናንተ ሰብስክራይብ ባረጋችሁ ቁጥር እኔ እሰራለሁ። እኔ በሰራው ቁጥር ደግሞ እናንተና ሌሎች አዳዲሶች ይመጣሉ፣ ይጠቀሙበታል ማለት ነው። እሱን እንድታደርጉ እጠይቃችኋለሁ። በተረፈ ዛሬ ቆይታችን ይመስላል። ሰላማችሁ እያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።